እርሱን ከካዱ ሰዎች ስራን አይቀበልም። እርሱን ክደው ሌላ በምን መንገድ ነው ታዲያ እኔ አሁን መስጠት የምችለው? ማለት ለመስጠት ብፈልግ አሁን እርሱን ከካዱ ሰዎች ስራን አይቀበልም። በአላህ እመኝ። ለምንድን ነው የማታምኚው? ለምን ከእስልምና አተሽ ነው? ቆዩ ከወጣሁ እኔ በልጅነቴ ነው። በምን ምክንያት ወጣሽ? አይ ዝም ብዬ ነው። እኔ እንጃ፣ ዝም ብሎ ፈጣሪ እንደፈቀደው ክርስትናን ተቀበልኩ። ፈጣሪ ፈቅዶ ሳይሆን የራስሽ ፍላጎት ነው። ነገር ግን በምን ምክንያት እንደሆነ አላውቀውም እያልሽ አስተውይ። ክርስቲያን ትመስኛለሽ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ሰው ነኝ ከአምላክ የሰማሁትን ቃል የማደርስላችሁ እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ሲናገር አሁን ግን እናንተ ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አንደኛ ጢሞቴዎስ